ከስተመር ሰርቪስ ማተር የሚያደርገው በብዙ መንገድ ነው። አንዱ ምንድነው መሰላችሁ? አንጥና ተደርጎ ነበር ደንበኞች ለምንድነው የሚሄዱት ተብሎ ማለት ደንበኞች ለምንድነው ከድርጅታችን የሚሄዱት? ምናምን የሚገርማችሁ ነገር ብዙ ጊዜ የሚመስለን በቦታችን ሩቅ ስለሆነ ቦታ ስለቀየሩ ይመስለናል። 3% ነው ያ ምክንያት። 5%ዎቹ ሌላ ቦታ በሌላ ሰዎች ሪከመንድ ስለተደረጉ ነው። በዋጋ ምክንያት የሚሄዱብን 9%ዎቹ ናቸው። ዋጋ በጨመራችን ወይ ደግሞ የተሻለ ዋጋ ስላገኙ ብቻ ማለት ነው። በህይወት ባለመኖራቸው መናጣቸው ደግሞ ከ1%ም ያንሳሉ። በተለያየ መንገድ እኛ ጋር ያለውን ጥያቄ ባለመመለሳቸው ደግሞ ምርታችን ላይ ስለሌለ የሚሄዱ ሰዎች ደግሞ 14% ይደርሳሉ። አብዛኛውን 68% ደንበኞቻችን የሚሸሹን ወይም የሚሸሹ ደንበኞች ውስጥ 68%ዎቹ በአገልግሎታችን ጥራት ስለተናደዱ ነው። ያገኙት ሰርቪስና የጠበቁት ሰርቪስ ምን ስላላደረገላቸው ነው። ቀደምም ብያቸዋለሁ። አንድ ደንበኛ ኤክስፔክት የሚያደርገው አለ አይደል? ያገኘው ነገር ሲያንስ ምንድነው የሚሆነው? ዲሳቲስፋይድ ይሆናል። ከኔ ጋር ለምን የጠበቀው አለ ያገኘው አለ። ዝቅ ያለ ነው ያገኘው። የጠበቀው ነገር እዚህ ድርጅት እንዲህ አይነት ነገር አገኛለሁ ብሎ የጠበቀው ነገር ነው ያገኘው ነገር ማስ ሲያደርግ ምንድነው የሚሆነው? ሳቲስፋይድ ይሆናል። ይረካል ማለት ነው። ቴንክ ዩ ይላል። ግን እኛ ማሰብ ያለብን ምን ላይ ነው? የጠበቀው ነገርና ያገኘው ነገር ከፍ ሲል ማለት ነው። በኋላ እናየዋለን። እዚህ ጋር ስንመጣ ግን ዲላይትድ ነው የሚሆነው። ይደነቃል፣ ይደመማል ማለት